በፍቅር ያዘነ በምን ይደሰታል ይደሰታል መልስ እንኳን ባሰጠኝ ከርሞ ሰው ያውቃል ያውቃል የሚያሰክዝ ሞዴል ስንቱን ሰላም ቤዛ እባላለሁ የሆነ መረጃ ፈልጌ ነበር እባክህ ቦታ ጠፍቶኝ ነው ልትነግረኝ አትችልም ነው የዚህ ሀገር ሰው ስትባሉ መተባበር ምናምን አትወዱም ለሰመመን ፍቅር ማውራት አይችል ይሆን እንዴ ቦታ እኔ ህይወቴ ላይ አዲስ ሰው መጨመር አልፈልግም ያማል እንዴ ቦታ ጠየቅኩ እንጂ ሌላ ነገር ጠየቅኩ እንዴ እንግዲህ ነገርኩሽ ህይወቴ ላይ ያሉትን ሰዎች ራሱ እንዴት መቀነስ እንዳለብኝ ግራ ገብቶኛል ትሰማኛለህ አክብሬ ያወራው መከበር ስለምፈልግ ነው ደሞ ክብሬን እንዴት ማስጠበቅ እንዳለብኝ አውቃለሁ እንዳልኩሽ እኔ ላንቺ ክብርም ውርደትም ግድ የለኝም ስሜት አልባ ነኝ ማማዬ ምን እሺ ነው ቦታ ጠፍቶኝ ነው ኧረ እባክሽ ታውቀው ይሆን እስኪ ነው ቆይ እስቲ ጽፌዋለሁ Chiedetevela cura sefro Yelecim bilo hedo bero Enen ya biren ya kim fenye Yesi hun hamot yaste tanye Yesi hun hamot meraran yu Ego bezlibu teraran yu Terara hece simelese Ahi amoto gypsialekse Eva pangetun sine እሺ ስሜት አልባው ልጅ ለምን ረዳኝ አትዝረክረኪ ስልክሽን በስርዓት ያዥ ዝርክርክ አይ ቤዛ እባላለሁ ስም ማን ነው አይ ዳን ይባላልው ምን እሺ ነው ዛፓ ይዘሽብኝ መተሽ ነው እንዴ ይሄንን ስልክ ልሰጥ ነው ወስደው ቢሆን ችግር ውስጥ ወድቅ ነበር ግን የምፈልገውን ፋይል ስለወሰድኩት ያን ያህል አያስፈልገኝም አንተ ያስፈልጋል ጤነኛ ነሽ ግን ለምንድን ነው ሌባ የምትተባበሪው ያው ከሰረክ ቸግሮ ነው ገረ ደግሞ ከኔ በላይ ላንተ ነው የሚያስፈልገው ስለዚህ ውሰድ ስለዚህ ብሰርቅም ችግር የለውም ከቸገረኝ ኖ ሌብነት መዋረድ ነው ያው ግን ከሰረቀ የመለመን አቅሙን አጥቷል ማለት ነው እዚህን ካል አንተ ያስፈልጋል Teraran yu terara hece simelese Ahi amoto gypsialekse ይቅርታ ግን ላታልልሽ አልፈልግም ቸግሮኝ ሳይሆን ለሱሴ ነው የፈለኩት ስለዚህ ለሰረክበት ቅጣት ያስፈልጋል ማለት ነው አምጣ የሚሸውደኝ ሰው አልወድም እሺ አንቺ እኔ እንደሸወድሽ ማለት ነው አልሸወድኩም ተሳስተሃል ወት ነው ብዬ ልረዳው መጣው እሱ ግን ሸወደኝ በጣም ጥሩ ድራማ ትሰሪያለሽ ይሄ ሁሉ ነገር ምን ያደርግልሻል ይኸውልህ ተሳስተሃል እያስረዳው ነው ስራ ፈት አልጨረስኩም እኔ መጣውና የሰረቀውን ስልክ አስጣልኩልሽ ከዛ አንቺ ቸግሮት ይሆናል ብለሽ አሰብሽና ልትሰጪው ሄድሽ በትክክል ሰምተኛል
አማርኛ ፊልም በጣም ታያለሽ እንዴ? አዎ የሙሉ ዓለም አድናቂ ነኝ። ቤት ሰው ላይ እንዴት እንደምወዳት ብታይ። አንተ ተወዳታለህ? አዎ ፊልም በጣም ከማይሰው የሚጠበቅ ተግባር ነው። እዚህ ሀገር ሰዎች ደግሞ ቅኔ ተወዳላችሁ። ስኳልኩትን የሰማኸኝ የተረዳኸኝ መስሎኝ እኮ ነው ሁላ ነገር ሳብራራ የነበረው። እኔ ፊልም ማላየው ራሱ ካንቺ የተሻለ ታሪክ መፍጠር እችላለሁ። ገባኝም። ከልጁ ጋር እንዲሰርቅሽ ተነጋግርሽ፣ ከዛኔ ደረስኩና አስጣልኩልሽ። ቅድም ስናወራ አንተ በአጋጣሚ ያየህንና ረስክብን፣ ከዛ ውሸታችን ተጋለጠ አይደል? በሚገባ አሁን ታሪኩ የተሟላ ሆኗል። አንተ በጣም አንዴ የምታውቀው ቂነ ወይኔ ችሎታ ያን ያህል ከባድ አይደለም። እርታ ስምህን እንኳን አላውቀውም እኮ። ካንተ ምን ፈልጌ እንደዚህ ላረግ እችላለሁ? በከንቱ ነው የለፋሹ። ያለውበትን ስሜት ሰሊ ተብለሽ እንደመጣሽ ግልጽ ነው። ደስ ይበልሽ፣ በድኖኝልሻለሁ በያት። ካገባሽ በኋላ ሞቴን እንድመኝ አድርገሽኛል። ላንቺ ደስታ ለኔ ያዘን ሆኗል። በዛ በሚያምረው ነጩ ቬሎ ልቤን ገንዘሽ ቀብረሽዋል ብለሽ ንገሪልኝ። እንደዛ በያት። አይከብድም እስኪ አንቺን ልጠይቅሽ ባንዴ። ቆንጆ ቦታ ታውቃለህ እባክህ? እንዴት እንዳካተኝ እኔ ምነው ባየሽ ነጎደ ጊዜው። ይገርምሃል፣ እኔ ከመጣሁበት ሀገር ሰው አስተኝቶ አይተኛም፣ ኖር ነው። መመደ እንደቀል ስንት ይመስለኛል በፈረቃ ነው የምትሰማው። የሆነ የማይሰማ ባህሪም አለ። አንቺ ካልተለየሽ ከጭንቀት ወይ ካልሸሽ ከጭንቀት ይቅር ለእግዚአብሔር ብንባባል እስቲ ምን ነበር። ከተባለነ እኮ ይቀራል። ምንድነው እንደዚህ ችክ ማለት? አንተ ማል እንዴ ልታሳብደኝ ነው? በቃ ስድቤን ቀሙኝ ነው? አንቺ ነሽ እንጂ ማትሰሚኝ። በቃ አውቄባችኋለሁ። ሌላ ሰው እስኪላቁ አሁንስ አበዛው። ስለኔ የማይሆን አመለካከት ነው ያስካው እና ደግሞ ምን አገባኝ ማለት አልችልም። ስለዚህ እየተከታተልኩ ላስረዳህ እየሞከርኩ ነው። አያገባኝ። ይገባሻል? የምፈልገው ሰላም ነው። ማንም የሆቴሌ ጣልቃ እንዲገባ አልፈልግም። ይኸውልህ አንዴ ብቻ የምትላት ሴት እንዳላከችኝ እየተፈጠረው ሁሉ አጋጣሚ እንደሆነ ምንልኝ። ባታምነኝም አምኜሻለሁ ብቻ በለኝ። ከዛ እኔም ሰላም አገኛለሁ። አንተም እኔን ዳግመኛ አታየኝም። ተስማማል? ከምርሽን ነው? ይሄን ብቻ ነው ከኔ የምትፈልጊው? አዎ ህይወት አጭር ናት። በዚህ አጭር ህይወት የማታዝነው ሰው እንዲኖር አልፈልግም። አምሮኝ ሰላም ማድረግ ብቻ ነው የምፈልገው። በቃ በጣም ጥሩ። አምኜሻለሁ፣ ሁሉንም አምኜሻለሁ። የተፈጠረው ሁሉ አጋጣሚ ነው። እባክሽ አሁን አይንሽ እንዳላየው ከፊቴ ጥፊልኝ። አንቺም ይኸው ካልተለየሽ ከጭንቀት ወይ ካልሸሽ ከጭንቀት እኔ አይደል ያለሁበት የመጣሁት። ስለዚህ ትቼ የምሄደው እኔ ነኝ ማለት ነው። ብንባባል እስቲ ምን ነበረበት? ተያረፈ ደም አሁንም የኔ በእግዜሩ መንገድ እንሂድ በወኔ። በያንቺም ተይ በይተውኩትኔ እንዴ እኔ አምኛለሁ ያኔ ማጥፋቴ አሁን ገብቶኛል።